ሰላም፣ እኔ የተሰራሁት በኤአይ ነው። ዛሬ አሰራሪም በኢትዮ ቴክ ስኪልስ ታያላችሁ። አብራችሁን ስለሆናችሁ እናመሰግናለን። እስከ መጨረሻው አብራችሁን ቆዩ። ዋው! እንደምታዩት የከንፈር እንቅስቃሴና የአነጋገር ጥራት ፍጹም እውነተኛ ነው። ካሜራና ማይክሮፎን ሳይኖራችሁ ፊታችሁን ሳታሳዩ ልክ እንደዚህ አይነት ፕሮፌሽናል ቪዲዮዎችን በ5 ደቂቃ ውስጥ እንዴት መስራት እንደምትችሉና መጨረሻ ላይ እንዴት በነፃ ማለፍ እንደምትችሉ አሁን አሳያችኋለሁ። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ጀምሩ። በመጀመሪያ በመፈለጊያው ላይ ሄይ ጄን ብላችሁ ሰርች ታደርጋላችሁ። መጀመሪያ ላይ የመጣላችሁን ክሊክ ታደርጋላችሁ። ክሊክ ስታደርጉ በዚህ መልኩ ያመጣላችኋል። እዚች ጋር ሳይን ኢን የምትለዋን አንድ ጊዜ ትጫናላችሁ። ሬጂስተር ወይም በኢሜይላችሁ ሳይን አፕ ስታደርጉ በዚህ መልኩ ያመጣላችኋል። እናንተ መስራት የምትፈልጉትን እየመረጣችሁ ኔክስት ትሉታላችሁ። እዚህ ጋር ለሶሻል ሚዲያ ከሆነ ሶሻል ሚዲያ፣ ማስታወቂያም ከፈለጋችሁ ማስታወቂያ፣ ግን አንዱን የምመርጡት ሶሻል ሚዲያ የሚለውን ተጫንኩኝ። ኮንቲኒው። እዚህ ጋር የፈለጋችሁት ለምንድነው? ለሽያጭ፣ ለማርኬቲንግ፣ ለትምህርት፣ ለኤዱኬሽን የሚለውን እኔ ኤዱኬሽን እና ትሬኒንግ አልኩት። እዚህ ጋር ዝም ብላችሁ ሙሉለት፣ ችግር የለም። እዚህ ጋር አፕግሬድ ወደ $29 ምናምን ይጠይቃል። እኛ ዛሬ የምናየው በፍሪው ስለሆነ እዚህ ጋር ኤክስ ታደርጉታላችሁ። ከጨረስን በኋላ እዚህ ጋር አማራጮች አሉ። ጀነሬት ቪዲዮ ፕሮሞት ሜክ አን አቫተር ቪዲዮ ፍሮም ኤ ፎቶ፣ ትራንስሌት ኤኒ ቪዲዮ፣ ክሬት ዩር ኤአይ አቫተር የሚል አለ። ከዚህ ውስጥ ከዳር ያለችውን ወይም በስተግራ ያለችውን ነጠብጣቧን አንድ ጊዜ ትጫናላችሁ። ከዛ እዚህ ጋር የመጣውን ቪዲዮ ኤጀንት የሚለውን አንድ ጊዜ ትጫናላችሁ። አሁን ቪዲዮ ኤጀንት ስትጫኑት በዚህ መልኩ ያመጣዋል። ስለዚህ እዚህ ጋር ነው ሐሳባችን ወይም ኤአይዋ ወይም አቫተሯ ማውራት የምትፈልገውን ጽሁፍ እዚህ ላይ ነው የምታስቀምጡት ማለት ነው። ከዛ በፊት ግን እዚህ ጋር አቫተሩን መምረጥ አለባችሁ። ምን አይነት አቫተር ይሁን? የራሳችሁን ክሬት ማድረግ ትችላላችሁ። ከዛ ውጪም የእናንተንም ፎቶ ማስቀበታችን ቢሆን መስራት ትችላላችሁ። ከዚህ ውስጥ አንደኛውን የተመቻችሁን አንዱን ትመርጣላችሁ። እዚህ ጋር ዝም ብዬ አንዱን ክሊክ ላድርገው። አሁን አቫተሯን ወይም ምስሉን መረጥኩኝ። እዚህ ጋር ቮይስ እዚህ ጋር ቼክ ታደርጋላችሁ። የምትጠቀሙት ድምጽ ብዙ አይነት አለ። የተመቻችሁን እዚህ ጋር ጾታ ትመርጣላችሁ። ጋር ፊሜል አልኩት። ሜልም ከሆነ ሜል ትመርጣላችሁ ማለት ነው። የራሳችሁን ማስፈለጋችሁ የራሳችሁን እዚህ ጋር ማስገባት ትችላላችሁ። ኦኬ ኤክስ እናደርጋለን በኋላ ስለምናስተካክለው ማለት ነው። እዚህ ጋር አውቶ አለ። ብራንድ የምትመርጡት ስታይል ባክግራውንድ ሊሆን ይችላል ወይም ሌላ ነገሮች ሊሆኑ ይችላሉ። አንዱን እዚህ ጋር ክሊክ ታደርጋላችሁ። ይሄን ስታይል ተጠቅመን እንስራ። ዩዝ ስታይል እንለዋለን። አሁን እዚህ ጋር አስክ ፎር ኤ ቪዲዮ አን አቫተር ኦር አኒቲንግ የሚለውን እዚህ ጋር ነው ያመጣችሁትን ወይም የጻፋችሁትን ስክሪፕት አምጥታችሁ ኮፒ የምታደርጉት። አሁን እኔ ይህንን ጽሁፍ አስገባሁለት። ሰላም፣ አሁን በሀገራችን ኢትዮጵያ ስላለው ወቅታዊ ሁኔታ የሚል ጽሁፍን እንድታነብልን ነው የምንፈልገው፣ አቫተሯ ማለት ነው። ይህን ካስገባችሁ በኋላ እዚህ ጋር ሰብሚት የሚለውን ትጫናላችሁ ማለት ነው። በዚህ መልኩ ጀነሬት ያደርግልናል። ትንሽ እንጠብቀዋለን። ኦኬ፣ በዚህ መልኩ ጀነሬት አደረገላችሁ። እስኪ ከፍተን እንየው። ሰላም፣ አሁን በሀገራችን ኢትዮጵያ ስላለው ወቅታዊ ሁኔታ እና ሁላችንም ልናውቀው ስለሚገባ አንድ ወሳኝ ጉዳይ በጥቂት ሰከንዶች ውስጥ እነግራችኋለሁ። በተለይ በዚህ ሰዓት ማህበራዊ ሚዲያ ላይ የምናያቸው ነገሮች ግራ አላጋባችሁ። በአሁኑ ወቅት በሀገራችን በተለያዩ አካባቢዎች ያሉትን ወቅታዊ መረጃዎች ስንከታተል ከእውነተኛ መረጃዎች ይልቅ የሐሰት ወሬዎችና ሰዎችን የሚያስደነግጡ ሐሳቦች በብዛት እየተሰራጩ ይገኛሉ። በዚህ ወሳኝ ወቅት እኛ ማስተዋል ያለብን ትልቁ ነገር የትኛውንም መረጃ ከማጋራታችን ወይም ከማመናችን በፊት ትክክለኛነቱን ማረጋገጥ መቻላችን ላይ ነው። ማረጋጋትና ትክክለኛውን መንገድ መያዝ የሁላችንም ኃላፊነት ነው። ኦኬ፣ እንደሰማችኋት ነው። እዚህ ፕላይ ላይ ሳደርገው
አሁን ይሄን የሰራነውን እንዴት ነው ዳውንሎድ የምናደርገው የሚለው ነው ዋና ቁም ነገር። ቀጥታ ዳውንሎድ ስንለው አፕግሬድ አድርጉ ነው የሚላችሁ ወደ ክፍያ ማለት ነው። ይህንን ደግሞ መክፈል ስለማንችል ለጊዜው የሚሆነው የተለያዩ ዘዴዎችን መጠቀም ነው። ሁለት አይነት አማራጭ መጠቀም ትችላላችሁ። የመጀመሪያው ስክሪን ሪከርድ ማድረግ ነው። ፕላይ አድርጋችሁ እዚህ የስልካችን ስክሪን ሪከርድ ከፍታችሁ በዛ መልኩ መውሰድ ትችላላችሁ ቪዲዮአችሁን። ከዛ ውጪ በተጨማሪ ደግሞ የተለያዩ አፕሊኬሽኖች አሉ። ቀጥታ ሊንክ ሰጥታችሁ ዳውንሎድ የሚያደርጉላችሁ እሱን ተጠቅመን ዳውንሎድ ማድረግ እንችላለን። እስኪ ሁለተኛውን አፕሊኬሽን ተጠቅመን እስኪ ዳውንሎድ እናድርገው። ከዳውንሎድ በተን ሶስተኛ ላይ ያለችው ወይም በስተቀኝ መጨረሻ ላይ ያለችውን ኮፒ ታደርጋላችሁ። ይሄን ዩአርኤሉን ማለት ነው ሊንኩን ኮፒ ታደርጉና እዛው ስልካችሁ ብራውዘር ላይ ትገቡና ሴቭ ፍሮም የሚለውን ዌብሳይት ትፈልጋላችሁ። ከፈለጋችሁ በኋላ መጀመሪያ ላይ ያለውን ኦንላይን ቪዲዮ ዳውንሎደር የሚለውን ትጫናላችሁ። ይሄ ሶፍትዌር ለሌላም አገልግሎት ይጠቅማችኋል፣ ለዚህ ብቻ አይደለም። ትመጡና እዚህ ጋር ኮፒ ያደረጋችሁትን ሊንክ መታችሁ ፔስት ማድረግ ነው። ዜን እዚህ ጋር ትጫናላችሁ፣ ከታች ያመጣላችኋል ዳውንሎድ የምታደርጉትን። በዚህ መልኩ ዳውንሎድ ታደርጋላችሁ። ዋተርማርክ ሪሙቨር ወይም ሎጎ ሪሙቨር የሚሉ ዌብሳይቶች አሉ። እነሱን ሰርች አድርጋችሁ ሪሙቭ ማድረግ ትችላላችሁ። በተጨማሪ ደግሞ ይህንን ቪዲዮ ካፕከት ላይ ጭናችሁ ባክግራውንዱን ሪሙቭ አድርጋችሁ የራሳችሁን ባክግራውንድ መጠቀም ትችላላችሁ። እሱን ሌላ ጊዜ እሰራላችኋለሁ። በዚህ መልኩ የራሳችሁን ኮንቴንት እያዘጋጃችሁ መጠቀም ትችላላችሁ። አንድ ቦነስ ምክር ልስጣችሁ። ይህንን ቪዲዮ ካወረዳችሁ በኋላ ካፕከት ውስጥ አስገብታችሁ የጀርባ ሙዚቃ፣ ባክግራውንድ እና አጫጭር ጽሁፎችን ወይም አውቶ ካፕሽን ብትጨምሩበት ቪዲዮ ይበልጥ ማራኪ ይሆናል። የሄጂን ነፃ ክሬዲት ካለቀባችሁ ደግሞ በተለያዩ የጂሜል አካውንቶች እየገባችሁ ደጋግማችሁ በነፃ መጠቀም ትችላላችሁ። ይህንን ዘዴ ተጠቅማችሁ የራሳችሁን የቲክቶክ ቻናል ማሳደግ ወይም ለተለያዩ ሀገር ውስጥ ቢዝነሶች የቪዲዮ ማስታወቂያ በመስራት ጥሩ ገቢ ማግኘት ትችላላችሁ። የዛሬው ቪዲዮ ከተመቻችሁ ላይክ ማድረጉን እንዳትረሱ። ያልገባችሁ ወይም እንዲሰራላችሁ የምትፈልጉት ሌላ የኤአይ ቱልስ ካለ ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ቻው።